ሀና የወይዘሮ ሜላት ልጅ መሆኗ ተረጋገጠ። ወይዘሮ ሜላትም ልጅ አይደለሽም ስትል እንደነበረ ሁላችንም እናውቃለን። አሁን ግን እውነቱን ስታውቅ እራሷን ስታወደቀች። ሀና ልጇ መሆኗን ያወቀችበት ምክንያት የዲኤንኤን ምርመራ ተመርምሮ ሁሉንም ውጤት ሀና የወይዘሮ ሜላት ልጅ እንደሆነች ያረጋግጣል። እናም ይህን ነገር መሸከምና እንዲሁም ደግሞ ማሰብ ያቃታት ወይዘሮ ሜላት እራሷን ስታወደቀች እና መቼም ቢሆን ልጅ ልትሆን አትችልም፣ ባጎረስኩ ተነከስኩ አባቷን ላስከምላት ብል ደግሞ እንደዚህ አይነት ነገር አመጣች ብላ እሷም ሁላቸውንም ልጆችን ስትሳደብም ነበረ። ልጄ ሀሴት እኔ ጋር ነው ያለችው፣ እች ግን አጭበርባሪ ናት ስትላትም ነበረ። አሁንም ወይዘሮ ባዩሽ እቅድ አግዳለች። ምክንያቱም የዲኤንኤ ምርመራ እንደምትቀይረውም ወስናለች። እርግብም በጣም እኔ በጣም ፈርቻለሁ አክስቴ፣ ሳንዋረድ አንቀርም፣ ሁሉንም ነገር እኮ አውቀዋል፣ ቤቱ በጣም ተረብሸዋል ትላታለች። የኔ ልጅ ምን ተፈጠረ? በቃ ሀና እኮ ቪዲዮን አየችው። የምን ቪዲዮ? የእኔ ቪዲዮና እንዴ ምን ናከዳላት ታየው ነው እንዴ? እንዴ አክስቴ ምን እያልሽ ነው? ይሄ እኮ ማለት እኮ እኔ ያለቀልኝ ማለት ነው ትላታለች። የኔ ልጅ አይዞሽ፣ ምንም ችግር የለውም። ይሄም እኮ እንደሚሆን እርግጠኛ ነበርኩ። እንደውም ዘግይተዋል እስካሁን ድረስ አለማወቃቸው። በቃ አንቺ ዝም ብለሽ ስራችን ስሪ፣ እኔ ራሴ ሁሉንም ነገር አስተካክላለሁ። ሜላትን ጠንቅቄ አውቃታለሁ። ምንም ነገር አይፈጠርም። ነገ ደግሞ ሜላትን አገኛትና እንዲሁም ደግሞ ሁሉ ነገሯን አይቼ እነግርሻለሁ። አንቺ ብቻ ስራሽን ስሪ ትላታለች። ግብም አክስቴ ካልሽሽ ግን በጣም ሁሉም ነገር ያስፈራል። በተለይ ሰላምና እንዲሁም ሀና ጋር የሚታየው ነገር በጣም ከባድ ነው። በቃ አሁን እኮ አናዘዙኝ። እሺ ታዲያ ሜላትስ ምን አለችሽ? ትላታለች። እንዴ እሷማ እኮ በቃ ስትነግረኝ እና ታዲያ አመንሻት ወይ ስላተኝ፣ አረ በፍጹም አላመንኳትም ብላለች። እናም እሷ ግን አላመነችም። ግን ደግሞ ልጆች ግን በጣም አስፈርተውኛል። ባክሽን እነሱ ምንም ቢሉ እነሱ ምንም አያመጡም። ሜላትን እኔ ራሴ ስለማቃት ነው። አይዞሽ፣ ምንም ነገር አይፈጠርም፣ ሀሳባችን ሁሉ ይሳካል ስትላትም ነበር። እንግዲህ ወይዘሮ ሜላት አሁን ላይ በጣም እየተሸወደች ነው። ምክንያቱም ሀና ልጄ አይደለሽም ብላ ልጅ ነኝ እኳ ስትል በፍጹም አጭበርባሪ ነሽ፣ እንዲሁም አባትሽ ስለታመመብሽ አውቀሽ ልጅ ነኝ ብለሽ ለመግባት ፈልገሽ ነው። እናም ህፃን ነው መስልሽ። ቆይ ግን ከመቼለት ወዲህ ነው ደግሞ እንደዚህ አይነት ጨዋታ የጀመርሽው ስትላትም ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ የሆናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ኖላዊ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ሀና እናቷ መሆኗን ስላወቀች ምክንያቱም ሰላም ቪዲዮን እንዳየች ይሄ መረጃ እንዳለ ሁሉ የእሷ ስለሆነ እናም ሰላምን ጥላትኝ ወደ ቤት ነበር የሄደችው። እናም ሰላም ተከትላ ስትሄድ ቆይ ሀና ምንድን ነው የተፈጠረው? ምን ሆነሽ ነው? ለምንድን ነው እንደዚህ ሆነሽ የሄድሽው? ስትላትኝ ሰላምዬ በቃ ቪዲዮ ጋር ያለው የሀሴት ታሪክ የኔ ታሪክ ነው ትላታለች። ይሄ ደግሞ ምን ማለት ነው ትላለች። አዎ እኔ እንጃ፣ ለእኔም ግራ ገብቶኛል። ግን ደግሞ እንዳለ ሙሉ ለሙሉ የኔ መረጃ ነው። መስቀሉም ሁሉም ነገር ተዘርፍ ያለው ይህ ታሪክ የኔ ነው። እናም ሰላምዬ ታሪክን ተዘርፍ ያለው ትላታለች። ሰላም በጣም ትደነግጣለች። እና ማለት ታዲያ አንቺ የኛ እህት ነሽ ማለት ነው ትላታለች። ማለት ነው አዎ እሱ ነው እንደሱ ነው ትላታለች። በጣም ነበር የተነገረችው። ሰላምም ደንግጣ ትሄዳለች ማለት ነው። ወደሆኑ ሄዳ እማዬ እፈልግሻለሁ ትላለች ማለት ነው። እናም ሀሴት እህታችን ወይንም ደግሞ የዚህ ቤት ልጅ አይደለችም፣ ሀሴት እያጭበረበረች ነው፣ ሀና ነች ትላለች። ወይዘሮ ሜላት ደግሞ በፍጹም ምን ማለት ነው ደግሞ ይህን ደግሞ ጅል ጨዋታ የት ነው ያመጣሽው? እንዴት ነው ሀና ልጅ የምትሆን? በፍጹም ልጄ አትሆንም። ልጄን አግኝቻለሁ። ሌላ ነገር ፈልጋ ከሆነ ንገሪኝ። ምን ለማድረግ እየሞከረኝ ነው? ቤተሰቡን ለመበጥበጥ ፈልጋ ነው ስትልም ነበር ማለት ነው። እናም ሀና ግን እውነት ነው። ሀናም ተጠራች። ምንድን ነው እውነትሽ ምንድን ነው? አንቺ ስራሽን አልፈሽ ማሰሪ ከሆነ
በኋላ ላይ እምወስነውን እኔ ያውቃለሁ። ስለዚህ እንደዚህ አይነት ጨዋታ አልፈልግም።